ማቴዎስ ወንጌል እንደዚህ ይላል። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ቁጥር 37 ላይ እንዲህ ይላል። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከእኔም ጋር ትጉ አላቸው። በዚህ ቆዩ ከእኔ ጋር ምን አድርጉ? ትጉ አላቸው። ክብር ለኢየሱስ ይሁን። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ወይ ብቻልስ ይህ ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደሚወድድ አይሁን አለ። ክብር ለኢየሱስ ይሁን። አንተ እንደምትወድ እንጂ እኔ እንደሚወድድ እንደምኞቴ አይሁን አለ። ክብር ለኢየሱስ ይሁን። ጸሎቱ ራሱ የሚገርም። ጌቴሴማኒ ወደሚባል ስፍራ ሲወጣ ምንድነው ያላቸው? ትጋት እንደሚያስፈልጋቸው፣ ጊዜው አስቸጋሪ እንደሆነ ተስፋቸው ነው፣ ሊሄድባቸው ነው። ስለዚህ ምን አድርጉ? ትጉና ጸልዩ ብሎ አስጠነቀቃቸው። እጅግም በሐዘን ሲጸልይ ነበር እና በጣም የሚገርም ሉቃስ ወንጌል ድንጋይ ተወርውሮ የሚደርስበት ያህል ርቀት ላይ ሆኖ መጸለይ ጀመረ ይላል። ክብር ለኢየሱስ ይሁን። ትጉና ጸልዩ ብሎ ዞር ብሎ እሱ ወደ ጸሎት ሲሄድ እነዚህ ደቀ መዛሙርት ምን አድርገዋል? እሱ ጸልዮ ዞር ብሎ ሲመጣ ተኝተዋል። ምክንያቱም ጊዜው እጅግ ከባድ፣ ሙቀታማ፣ ሐሩር፣ አስቸጋሪ ጊዜው እንግዲህ ግዛቱም ያለው ሁኔታ አስቸጋሪ ነውና በጣም ከባድ የሆነ ተጽዕኖ የነበረበት ሰዓት ላይ ስለሆነ ተስፋ የመቁረጥ ስሜት በውስጣቸው ስላለ ወደ መተኛት ነው የገቡ። መጸለይ አልቻሉም። ክብር ለኢየሱስ ይሁን። ዛሬ መልእክት አለ። የሞተልህ ሁሉን አሳልፎ ይሰጥሃል። በሞቱ ውስጥ ዛሬ አንድ ተአምራት ተቀብላችሁ ትሄዳላችሁ። ነፍሴ እስከ ሞት ድረስ እጅግ ምን ሆነች? አዘነች። በዚያ ቆዩ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ወይ ብቻልስ ይህ ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድድ ይሁን እንጂ እኔ እንደሚወድድ አይሁን አለ። ክብር ለኢየሱስ ይሁን። ወደ ደቀ መዛሙርቱ መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን አላቸው ይላል። ክብር ለኢየሱስ ይሁን። ወደ እነርሱ ሲመጣ ተኝተው ምን አደረጋለ? አገኛቸውና ጴጥሮስን ጠራውና እንዲህ አለ፣ ጥቂት አንዲት ሰዓት እንኳን ከኔ ጋር ልትተጉ አትችሉም ወይ አለው ይላል። ክብር ለኢየሱስ ይሁን። በጣም የሚገርም ነው። እሱ በጣም ከባድ ሐዘን ውስጥ ከባድ ጭንቅ ውስጥ አልፎ በቃ ልሰቀል ባለበት ሰዓት ጌታ ኢየሱስ ክርስቶስ መትጋት እንዳለባቸው መጸለይ እንዳለባቸው እየተናገረ፣ እነርሱ ግን ተስፋ ቆርጦ ምን አደረጉላ? ተኝቶ ሳሉ ተመልሶ መጣባቸው። አንዲት ሰዓት እንኳን ከኔ ጋር መትጋት አትችሉም አላቸው። እና በጣም ይገርመኛል። አሁን ደግሞ ወደ ሕይወት መጥተህ ይህንን ጉዳይ ስታስተያይ፣ ከዘመኒ ጋር ካንተ ካለ ሁኔታ ጋር ስታስተያይ፣ አንድ ሰዓት በዛሬው ቀን ሞቱን ያላሰበ አንድ ሰው አለ። ብዙ ሰው አለ በዓል መሆኑን ያሰበ፣ ግን ኢየሱስ ለሱ በመስቀል ላይ ዋጋ የከፈለበት ሰዓትና ቀን እንደሆነ ያሰበ አንድም ሰው እርግጠኛ ነኝ አንድ የተወሰነ ሰው ሊኖር ይችላል። አብዛኛው ሰው ግን ረስቶታል። ዛሬ መልእክት አለኝ። ዋጋ ተከፍሎልሻል። ዋጋ ተከፍሎላችኋል። በተከፈለልኝ ዋጋ በነጻነት ትኖራለህ። እስቲ አንድ ሰው በነጻነት እኖራለሁ ይበል እስቲ። ክብር ለኢየሱስ ይሁን። በነጻነት እንድንኖር ዋጋ ተከፍሎልናል። ኢየሱስ ያድናል። ስለዚህ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው ይላል። ለጴጥሮስ ነው ይሄን ንግግር የተናገረው። መንፈስስ ምንድናት? ዝግጁ ናት። ሥጋ ግን ምንድነው? ደካማ ነው። ስለዚህ የለበሳችሁት ሥጋ ደካማ ስለሆነ ተኝታችኋል። መንፈስ ቅዱስ ግን ሁል ጊዜ ምንድነው? ሬዲ ነው አለ፣ ዝግጁ ነው፣ ንቁ ነው አለ። ክብር ለኢየሱስ ይሁን። እኛ ስንተኛ የእግዚአብሔር መንፈስ በውስጣችን አይተኛም። እኛ ስንደክም መንፈስ ቅዱስ አይደክምም። አንተ ደክመህ እርሱ አይደክምም፣ እርሱ በስራ ላይ። አያችሁ፣ ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ሁሌ ዝግጁ ነው እና ሥጋ ግን ምንድነው አለ? ደካማ ነው አለ። ለደካማው ማንነት ነው ኢየሱስ ታልፎ የተሰጠው። አቅም ላጣ ማንነት፣ ከኃጢአት ባርነት መውጣት ላልቻለ ማንነት፣ ለአዳማዊ ባህሪ ራሱን አሳልፎ ሊሰጥ ባለበት ጊዜ ነው። ኢየሱስ ያድናል። እስቲ በሞቱ ያመለጠ ሰው መዳን በኢየሱስ አግኝተናል። የዛሬው ቀን ነፃ የወጣንበት ቀን ነው። ክብር ለኢየሱስ ይሁን። በመስቀል ዋጋ የተከፈለልኝ ቀንና ሰዓት ነው ዛሬ። ክብር ለኢየሱስ ይሁን። በዚህ መዳን ሆኖልሃል። በዚህ ነው መዳን ይሆንላችሁ። እስቲ አንድ ሰው መዳን ሆኖልኛል። አንድ ነገር ልጠይቃችሁ።
በብሉይ ኪዳን ዘመን ሄዳችሁ ስታዩ ዛሬም ባለንበት ዘመን ስታዩ ስለ ደም ስትመለከቱ ደም ብዙ ጊዜ ለስርየት ነው የሚደረገው። ደም የሚፈሰው የጠቦትም ይሁን የትኛውም አይነት እንስሳ ይምጣ፣ ግን ደም የሚፈሰው ደም ለስርየት አይታችኋል። ብዙ ጊዜ መናፍስት ተደጋጋሚ በቀል በሚያደርስበት ስፍራ አባቶች በድሮ ስርዓታቸው ምንድነው የሚያደርጉት? ደም ያፈሳል። ያን ደም ሲያፈሱ ያ ደም ከፈሰሰበት ሰዓት ጀምሮ ለተወሰነ ጊዜ ሰላም ይሆናል። ከዛም በኋላ አሁንም ደሙን ጠብቆ ያንን ጊዜ ጠብቆ ደም ይፈልጋል ስፒሪቱ። የኔ ኢየሱስ ግን ያደረገው የደም ስርየት፣ የኔ ኢየሱስ ግን ያፈሰሰው ደም ለአንዴና ለመጨረሻ የቤተ መቅደስን መጋረጃ ነው የቀደደው። አረ አንድ ሰው አሜን በልባከ። የሚገርም ነው። ኢየሱስ ለአንተ በመስቀል ላይ ሲሰቀል ከጎኑ የፈሰሰው ደም ለስርየት ነው። ለአንዴና ለመጨረሻ ካለህበት ከኃጢአት ባርነት ነው አንተን ይዞ የወጣው። ደስ አይልም? የሆነ ጠቦት ደም ፈሶ ያ ጠቦት የፈሰሰው ደም የዛ ደም ስርዓት ቀኑን፣ ሰዓቱን፣ ደቂቃውን ጠብቆ አሁንም አምጣ ይላል። ካልሆነ ልጅህን በላል፣ ካልሆነ ቤትን እንዲያደርጋለሁ ይላል፣ ካልሆነ መኪናዬን እገለብጣለሁ ይላል። ዛሬ ግን መልእክት አለኝ። አንተና እኔ የዳንበት፣ አንቺና እኔ የዳንበት ትክክለኛው መዳን የኢየሱስ ክርስቶስ ደም ነው። አረ አንድ ሰው አሜን ብሎ ይውሰደው። በዚህ ደም ፈውስ ሆኖላችኋል። በዚህ ደም ምሕረት ሆኖላችኋል። በዚህ ደም ቤትሽ ተፈውሷል። በዚህ ደም ትዳሪ ተፈውሷል። የዚህ ደም ውጤት ነን እኛ። እሰይልም የዚህ ደም ውጤት ነን። እኔ የደሙ ውጤት ነኝ በሉ። ሃሌሉያ! በእውነቴ ነው፣ የደሙ ውጤት ነን እኛ። አይገርምም? ሁሉን ማድረግ ስችል ምንም እንደማያውቅ እንደምታረድ በግ ይላል። በሸለተኞቹ ፊት ምን አደረገ ይላል? ዝም አለ ይላል። ጸጥ አለ ይላል። ራሱን አሳልፈው ሰጠ ይላል። ወዳጆች አንድ ጸሎት ግን ጸልየዋል። ብቻንስ እቺ ጽዋ ከኔ ትለፍ ብለዋል። ነገር ግን አለ እንደ ጸሎቴ ሳይሆን እንደ ፍቃድ ይሁንብኝ አለ። ይሄን ያለው ለአንተ ነው። አንተ ይሄን ያለው አንቺ ለአንቺ እኮ ነው። አሜን ብለሽ ውሰጂ በኢየሱስ ስም። በዚህ ደም ያንተ ባለጋራ ዛሬ ተዋርዷል። በዚህ ደም ዛሬ ይሄው አካባቢ ላይ ያለ ሟርተኛ ይመታል። በዚህ ደም ውጤት በረከትን የያዘ እጁ ሽባ ይሆናል። አሜን ትላለህ ወይ? በኢየሱስም ነገራችሁን አሁን አስለቅቃለሁ። አይገርምም? ለአንዴና ለመጨረሻ አሜን በሉ ባካ። ነሰይለም የኔ የኢየሱስ ደም ግን ልንገሪ ለአንዴና ለመጨረሻ ወደ ቅድስተ ቅዱሳኑ ነው የገባው። ዛሬ መልእክት አለኝ። በዚህ ደም የትውልድ ሐረግን ዛሬ ቀድሳለሁ። በዚህ ደም ዛሬ ትውልድን አስመልጣለሁ። በዚህ ደም ዛሬ በባርነት ያለ አንድ ሰው ዛሬ ማምለጥ ይሆንለታል። በእርግማን ስር ያለ፣ በሞት ስር ያለ፣ በጨለማ ያለ አንድ ሰው በኢየሱስ ስም ያመልጣል። አንተ እውነቱ ይሄ ነው። ብድግ ብለህ አሜን ብለህ ውሰደው። አረ ኢየሱስ ያድናል። የዚህ ደም ውጤት ነው እውነቱን የሚያመጣው። እውነት ያለው በዚህ ደም ውስጥ ነው። አይገርማችሁም? ከ2000 ዓመት በፊት የፈሰሰ ደም ዛሬም ትኩስ ይሰራል። አየ ስለ አንቺ የፈሰሰው፣ ስለ አንተ የፈሰሰው ያ ደም ዛሬም በስራ ላይ ነው። ስንጠራው ይሰራል። በኋላ የኢየሱስ ደም ስንል ይሰራል። ዛሬ መልእክት አለኝ። ይህንን ፈውስ ለአንዴና ለመጨረሻ ሰጠዋችሁ። እሺ ስለ ሟርተኞች ነው። ብዙ ሟርተኞች አሉ ቸርች ውስጥ ለብሶ ተለባብሶ የተቀመጡ ኢየሱስን በጎን ይዘው በጎን ሌላ ንግድ የሚሰሩ ይሄን ደም በጎን ይዘው ሌላ ደም የሚቀላቅሉ ዛሬ እንዲህ ብዬ እናገራለሁ። በመንደራቸው ለኪሳራ ይሆናል። በቤታቸው ኪሳራ ይሆናል። በዘመናቸው ኪሳራ ይሆናል። በአንተና በአንቺ ቤት ይሄ ደም ያሸንፋል። አረ አንድ ሰው አሜን ስል ይሁንለት። ደሙ ያሸንፋል። በሁለት እግር የሚሄዱ ሰዎች አንድ እግር ጠንቋይ ቤት፣ አንድ እግር ኢየሱስ ጋር። እንዴት ሆኖ የኢየሱስ ክብር አልፎ ይስራብህ? ቢ ሳይቀደስ፣ አንደበቲ ሳይቀደስ፣ ሁለመና ሳይቀደስ ዛሬ መልእክት አለኝ። ለዚህ ደም ለዚህ ለተደረገልኝ ለቀራንዮ ውጤት ራስን ሙሉ በሙሉ ስትሰጥ የናዝሬቱ ኢየሱስ ቤትን ይፈውሳል። የናዝሬቱ ኢየሱስ ትዳሪን ይፈውሳል። የናዝሬቱ ኢየሱስ ኢኮኖሚን ይፈውሰዋል። አረ ኢየሱስ ያድናል። አንድ ሰው በደንብ አሜን ስል ይሁንለት። ይሄ ደም ቀላል አይደለም። ዛሬ የሚያበሳጭ ቃል ነው የምናገረው። አንዳንድ ሰው ቤት ያለ ጥንቆላ አፍ አውጥቶ ከዚህ በኋላ ይሄ ደም አልተመቸኝም ብሎ ይወጣል። እባቡ ይወጣል። እፉኝታ ትወጣለች። አልጋው ስር የተደበቀው ይወጣል። ምክንያቱም ይሄ ደም ዛሬ የፈሰሰው መታሰቢያ አድርገን የምንጠራው ስም ዛሬ ያው አምላክ ምስክሬ እግዚአብሔር ወደ የቤቱ ይገባል። ይሄ ሟርት ስፒሪት ዛሬ ይመታል። በቤቱ የሚቀለብ አውሬ ይመታል። አረ አንድ ሰው አሜን ይበል ባካችሁ። ያንተን በረከት፣ ያንተን ደስታ፣ ያንተን ሰላም ቆልፎ ያዘ እጅ ዛሬ ሽባ ይሆናል።
አሜን በላይ ሽባ ይሆናል። ውሰድ ዛሬ የሆነ ነገር ይሆንልሃል። አረ አንድ ሰው እንደዚህ በል እስቲ ዛሬ በል እስቲ በህይወቴ በል እስቲ በዘመኔ ላይ በሉ እንግዳ ነገር ይሆናል በል እስቲ። አረ ኢየሱስ ያድናል። አጨብጭቡ ለናዝሬቱ ለኢየሱስ። ዝም ብሎ ደም አይደለም ይፈስሳል። በእናታችሁ አትቀላቅሉ። በቃ ኢየሱስን ኑሩት። ሕይወታችሁን የሰጠውን ጌታ ኑሩት። ብትወድችን ጽዋ ከኔ ያሳልፍ እያለ እየለመነ መልሶ ደግሞ ፈቃድ ይሁን በቃ በኔ ላይ እንደ ፈቃድ ይሁን እያለ ስላንተ መስቀል ላይ ወጣው። በጣም የሚገርመኝ የተሸከመው መስቀል እየተገረፈ እየተንገላተተ ወደ ጎልጎታ የወጣው መስቀል እርጥብ ነው። በዛ ላይ 126 ኪሎ ግራም በላይ ይመዝናል። እየገፈታተሩት እየጣሉት ላንተና ለኔ ስልኮ ምንም በደል የሌለበት ቅዱስ የሆነ ደም እኮ ነው የፈሰሰው። አንድም እንከን የሌለበት የእግዚአብሔር ልጅ ለማን ለኔና ለአንተ ለኔና ለአንቺ በዚህ ደም እኮ ነው እኛ አምሮብን የምንኖር። ፈሶልናል። ለአንዴና ለመጨረሻ እኛ መጋረጃ ተቀዶልናል። አንድም ስሙን ስንጠራ በፊታችን የሚቆም መጋረጃ የለም። ለምን ከተባለ ይሄ ደም ጉልበታም ነው። ዛሬም ወደ ቅድስተ ቅዱሳን የገባ አያችሁ ለአንዴና ለመጨረሻ የቤተ መቅደስ መጋረጃ ከላይ እስከ ታች ምን ሆነ ይላል ተቀደደ ይላል። ይሄ ማለት ሰዎች ወደ ቅድስተ ቅዱሳኑ እንዳይገቡ የጋረዳቸው መጋረጃ እውነትን የሸፈነ በረከትን የሸፈነ ስኬትን የሸፈነ ዛሬ ይቀደዳል። የተኛው መጋረጃ የሆነብኝ ስም ከዚህ ቀን ጀምሮ ይቀደዳል። በዘመኔ ጣዖት የሆነ ስም ካለ ይቀደዳል። በቤቴ ጣዖት የሆነ ስም ካለ ዛሬ ይቀደዳል። አንድ ሰው አሜን ስል ይሁንለት። ደግሞ ሁለተኛ ጊዜ ጸለይና አባቴ ሆይ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ይሁን አለ። ደግሞም ወጥቶ አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትተዋቸው ሄደ። ሶስተኛም ያንኑ ቃል ደግሞ ጸለየ። ቁጥር 45 ከዚያም ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ እረፉ፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። አሳልፎ የሚሰጠኝ ምን ሆኗል? ቀርቧል። ራሱ ትንቢት ይናገራል። ራሱ ሊሰቀል ነው ብሎ ያወራል። ተነሱና እንሂድ፣ አሳልፎ የሚሰጠኝም ቀርቧል። በገንዘብ ነው የተዘጋጀው። አብሮ የነበረ ይሁዳ የተባለ ሰው ለዛውም ሲሞት ነው አሳልፎ የሰጠው። በዚህ አጋጣሚ አንድ አዋጅ ላውጅ። ወዳጅ መስሎ አሳልፎ የሚሰጠኝ ከህይወቴ ላይ ለይቼዋለሁ። ስለ ይሁዳ ያወራው ስለሆነ ይሁዳ ለኢየሱስ የቅርብ ወዳጅ ነው፣ ደቀ መዝሙር ግን ምን አደረገ? በ30 ብር ቀርቦ ከነሱ ጋር አወራና እንዲህ አለ፣ እኔ አንድ ምልክት ሰጣችኋለሁ አለ። በዚያን ዘመን ለመለየት ይከብዳልና ሁሉም አንድ አይነት ልብስ ስለሚለብሱ በዚያን ዘመን ለመለየት ስለሚከብዳቸው ኢየሱስ የትኛው እንደሆነ እኔ በምልክት ሰጣችኋለሁ አለ። ለዛውም ጉንጩን እስማለሁ አለ። ስሞ አሳልፎ ሰጠው። ዛሬም አብሮክ እየበላ አብሮክ እየጠጣ ጉድጓድ የሚቆፍርልህ አብሮክ እያለ እድገትን የሚጠላ አብሮክ እያለ እንድትቀበር የሚፈልግ በዚህ አጋጣሚ እንዲልበል ከዚህ ስም የተነሳ ዛሬ ይገለበጣል። ይህንን ክፉ መንፈስ ከሰውየው ላይ ይገለብጣለሁ፣ ከእናንተና ከዘመናችሁ ላይ ይገለብጣለሁ። አረ አንድ ሰው አሜን ስል ይሁንለት። ገጥሟቸው አያውቅም። የቅርብ ወዳጅ ያላችሁ በጣም ተስፋ የምታደርጉ በጣም አብሯችሁ የበላ መልሶ ለጠላት አሳልፏችሁ የሰጣ ሰው ገጥሟቸው አያውቅም። ቤስት ጓደኛ ብላችሁ ያሰባችሁ ሰው በጣም ጥሩ ሰው ብላችሁ በቃ እንደው ለኔ ዋናዬ ነው ያላችሁ ሰው ለክፉ አሳልፎ ሰጥቷችሁ አያውቅም። እንደዚህ አይነት ሰዎች ዛሬ ከህይወታችሁ ላይ ድሌት ይሆናሉ። በኢየሱስ ስም እኔ ፎርማት አደረኩ። ስልክ ላይ የሆነ ፋይል ገብተ ይኸውልህ ፎርማት የሚለውን አንዲት ያችን ጽሁፍ ስትነካ ሙሉ ፋይል እንደሚጠፋ ዛሬ እንዲህ ልበል፣ ከነገሪ ላይ የጠላትን ሲስተምና ስትራቴጂ ፎርማት አድርገዋለሁ። ድሌት አድርገዋለሁ። አረ አንድ ሰው አሜን ይበል ባካችሁ። በሽታ በኢየሱስ ስም ድሌት ሆኗል። መከናወንን የከለከለ ድሌት ሆኗል። ዘመንን የያዘ ዛሬ ተሰረዘ። አንድ ሰው አሜን ስል ይሁንለት። ስለዚህ ዛሬም ኢየሱስን አሳልፎ እንደሰጠ እንደ ይሁዳ አይነት ብዙዎች አሉ። ንቁና ጸልዩ ነው ያለው ኢየሱስ። አትተኙ አለ። ሰዓቱ የእንቅልፍ ሰዓት አይደለም። እነሱ ግን ተኙ። ሁኔታው ነው ያደነዘዛቸው። አንተንም እያስተኛለ የትኛውም ሁኔታ ቢኖር ዛሬ ይሰረዝ። አሜን በል። እናትጸልይ ያደረገ ለመንፈሳዊ ዓላማ ንቁ እንዳትሆን ያደረገ ወታደር ሆነ ጸንተ እንዳትቆም ያደረገ የትኛውም አዚም ዛሬ የተሰረዘ ይሆን።
ከዘመኔ ላይ አሁን የተጠረገ ይሁን። ሃሌሉያ። ዛሬ በእውነቴ ነው የምላችሁ አንዳንዶቻችሁ በዚህች በዛሬዋ አገልግሎት የሆነ ነገር እጃችሁ ይገባል። ስለዚህ አሳልፎ የሚሰጠኝ ቀርቧል አላቸው። ይህንም ገና ስናገር እነሆ ከ12ቱ አንዱ ይሁዳ መጣ። ገና እየተናገረ ያለ መጣ። ሻጩ መጣ። ነጋዴ ሆዳም ማለት ነው። ለገንዘብ ኢየሱስን አሳልፎ የሚሰጥ ይሁዳ ማለት ነው። ገና ተናግሮ ሳይጨርስ መጣ ይላል። ከእርሱም ጋር ብዙ ሕዝብ ሰይፍና ገመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ መጡ። አሳልፎ የሚሰጠውም የሚስመውም እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበር። ማን? ይሁዳ። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው። ዛሬም በመልካም ወደ አንተ መስሎ የሚመጣውን ሰው አትመን። አይገርምም? በመልካም በሰላምታ እኮ ነው የመጣው። በሰላምታ የመጣብኝ ሰው አትጠራጠር። መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው ይላል። በሰላምታ ነው ሲሞ አሳልፎ የሰጠው። ጠቀሰ። በዚህ ጋር የሳመ በዚህ ጠቀሰ። እንደዚህ አይነት መንፈስ በኢየሱስ ስም ሽባ ይሁን። ከናንተ ህይወት ደግሞ አያስፈልግም። ለዛ ነው ሽባ ይሁን። ኢየሱስ እኮ ማለፍ የሚገባበት መንገድ ስለሆነ ነው ያለፈ፣ ግዴታው ስለሆነ። ስለዚህ አሳልፎ የሚሰጠውም የሚስመውም እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ? ዋው! ቀድሞ አውርቷል። ወዳጄ ሆይ ለምን ነገር መጣህ? ዋው! ችግር አለ እያለ ለምን ነገር መጣ? ለምንስ ነው የሳምከኝ? ጉዳዩ ምንድን ነው አለው። ሃሌሉያ! ያውቃል። አስቀድሞ አውርቷል። ኢየሱስ ያድናል። ሃሌሉያ! በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮውን ቆረጠው። ጴጥሮስ ችኩል ይመስላል፣ ጀግና ነው፣ ወደዋል። ምን አለ ጌታ ኢየሱስ ጴጥሮስን? አንተ ምንድነው አለ? አለት ነህ፣ በአንተ ላይ ቤተክርስቲያን ምን አደርጋለሁ? ይመሰክር የጋነም ደጆች እችሏት እና ምን አደረገ? በጣም በቁጣ ተሞልቶ ሰይፉን መዞ ቆረጠ። ኢየሱስ መሐሪ አይደል? በዚህም ትግል ውስጥ እሱ የምህረት አምላክ። አንተ የምታመልከው አምላክ ምህረቱ ጥግ ነው፣ ይቅርታው ጥግ ነው። እኛ አንድ ቀን የሆነ ሰውን ይቅርታ ብለን ድጋሚ ከበደለ ያንን ሰው ማየት አንፈልግም። ኢየሱስ ግን ይቅርታው እጅግ ቁጥር ክብር ለኢየሱስ ይሁን። 7 ጊዜ 77 የምላል ስለ ይቅርታ ከተማራችሁ ይሄ ተባስቶ የማይደረስ ሂሳብ ነውና እልፍ ጊዜ ይቅርበል፣ ሁል ጊዜ ይቅርበል እንደ ማለት ነው። ክብር ለኢየሱስ ይሁን። ቁጥር 51 እንዲህ ይላል፣ እነሆ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ። የኔ ጉዳይ በሰይፍ አይደለም። ሰይፍ የሚያነሱ በምን? በሰይፍ ይጠፋሉ። የክፋት ውጤት ክፋት። ስለዚህ ሰይፍን ምን አድርግ? ወደ ሰገባው መልስ። ሃሌሉያ! ዛሬ ከልባችሁ ላይ በዚህ መንፈስ አንድ የተንኮል መንፈስ ገልብጬዋለሁ። በዚህ መንፈስ ልባችሁ ላይ የተቀመጠ የተኛውም ድንጋይ የሆነባችሁ ጉዳይ አሁን የተንከባለለ ይሁን። አሜን አትሉ? እስቲ አጠገብ ያለው ሰው ያዘውና ወድሃለሁ በሉት። እስቲ ወድሃለሁ በሉት። ኢየሱስ ጌታ ነው። ትወዱታላችሁ? የእውነት ቆይ ኢየሱስ በመስቀል ላይ የነበረው ከስንት ሰዓት እስከ ስንት ሰዓት? ከ6 ሰዓት እስከ 9 ሰዓት። በዚህ ጊዜ ነው አንተ የቤተ መቅደስ መጋረጃ ምድር ላይ ጨለማ ሆነ ይላል። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ወይ ዘንድሮ ይኸው በረከቲን የጋረደ በኢየሱስ መጋረጃው ይቀደዳል። ሰላሚን የጋረደ መጋረጃ ይቀደዳል። ይኸው እረፍትሽን የተቆጣጠረ መጋረጃው ይቀደዳል። አንድ ሰው አሜን ስል ይሁንለት በኢየሱስም። እስቲ አንድ ሰው ከፍ ባለ ድምጽ መጋረጃው ተቀደደ በሉ እስቲ። ይሄ የተቀደደው መጋረጃ ይገርማችኋል፣ ሰዎች ወደ ቅድስተ ቅዱሳኑ እንዳይገቡ የከለከላቸው መጋረጃ። ዛሬም ብዙ ከልካይ አለ አይደል? በዚህ ስም ዛሬ ወድቀዋል። እስቲ አሜን በሉ ባካችሁ። በእውነት ከአንድ ሰው ህይወት ላይ ዛሬ እንደዚህ ይሆናል። ለአንዴና ለመጨረሻ ቀንበር የሆነባችሁ ጉዳይ ይሰበራል። አሜን ትላላችሁ? በዛሬው ምሽት ዘመንሽን ያዘ፣ ዘመንን ያዘ፣ በረከትን ስኬትን ይዞ እየታገለ ያለ በኢየሱስም የተኛውም ቀንበራውን ተሰበረ። እስቲ አንድ ሰው ተሰበረ ይበል እስቲ። ሃሌሉያ!
እስቲ አሜን ትላላችሁ? በዚህ ጉባኤ መካከል በኢየሱስም በፍጥነት ልዩነት የሚሆንለት ሰው አለ። እኔ ነኝ ካልክ ይሆንልህ። እኔ አላውቅም ለእንትና አልልም፣ ግን መንፈስ ቅዱስ አንድ ሰው በፍጥነት በዚህ በዛሬው ቃል ለውጥ ይሆንለታል አለኝ። ይኸው የዘመኑ መጋረጃ ዛሬ ይቀደዳል አለኝ። በረከትን የከለከለ ዛሬ ይመታል አለኝ። ስኬቱን የያዘ ዛሬ ይመታል ነው ብለኝ ጌታ። አሜን ትላላችሁ ወይ? ይኸው ደስታችሁን የያዘ ዛሬ ተመቷል። ስኬታችሁን የያዘ ዛሬ ተመቷል። በረከትሽን የያዘው ዛሬ ተመቷል።